እንዳይጠፋባችሁ 13 ሩፋኤል እግዚአብሔር አለ በዚህ ያሉት አቤት ልታረቁት እኮ ነው። እንደገና ለርግጥ የላችሁም። እንደው መንገድ ላይ ቤተክርስቲያን ያላስተማራችሁ ሊቃውንት ያላዩት አትሮኖስ ያላሸው ጥራዝ መጠቅ መንገድ ላይ ይዞ እናንተ ለምን ያስጨንቃችኋል? በእውነቱ ቤተክርስቲያን ያስተማረቻችሁ። ስለዚህ ይህንን ኦሪት ዘጸአት ምዕራፍ 14 ቁጥር 13 እንዴታችሁ እንደገባችሁ ከምሳ በፊት አንብቡት። ጋብዣችኋለሁ። ትጋበዛላችሁ አንብቡት። ታሪኩን በዚያ መንገድ እኔ አለፍ አለፍ እያልኩኝ ግን አሳያችኋለሁ ማለት ነው። እንግዲህ ኦሪት ዘጸአት ምዕራፍ 14 ቁጥር 13 እንደተጻፈው እስራኤላውያን በግብፅ ውስጥ አዝመራ እያዘመሩ ከብት እያረቡ በግብፅ እየኖሩ እያለ መጀመሪያ በስደት በሄዱ ጊዜ የተቀበላቸው ንጉሥ አረፈና ሌላ ንጉሥ ተነሳ ነው የሚለው መጽሐፉ። የመጀመሪያው ንጉሥ ስደተኛ ናቸው። ያቺ ማርና ወተት የምታፈልቀው ከነዓንን የተዉ እስራኤልን ጥለው የተሰደዱ ወደ እኛ ሀገር ወደ ግብፅ የመጡ ስንዴ የናፈቃቸው የሰው ሀገር ሰዎች ናቸው ብሎ የተቀበላቸው የግብፅ ንጉሥ ነበረ። ያ የግብፅ ንጉሥ ግን አረፈና ሌላ ንጉሥ ተተካ። አዲሱ ተሿሚ የጥንት እንግዶችን በጥሩ ዓይን አልመለከታቸዋል። እንዲህ አይነት ነገር እንግዲህ ጊዜ ይገጥመናል። ትናንትን የሚቀሩ ሰዎች በየዘመናት ይነሳሉ። ትናንትና ታሪክ ያቆየውን ሀገርን እንደ ሀገር ያሰነበተውን የሚረግሙ ብልጭ ናፋቂዎች በዘመናችን በዝተዋል። እግዚአብሔር ልቡና ይስጠን። አሜን አትሉ? እግዚአብሔር ልቡና ይስጠን። አሁን ያ በክብር የተቀበላቸው ንጉሥ አረፈና ሌላ ንጉሥ ሲተካ ፈርዖን ነው የሚባሉ ነገስታቱ። በእኛውን አጼ ምን ይባል ነበር አይደል? ፈርዖኖች ናቸው እነዚህ። አሁን ይሄኛው በጥሩ ዓይን አያቸው፣ በጥላቻ ዓይን ማየት ጀመረ። እስራኤላውያን በግብፅ ውስጥ እየበዙ ሄዱ። በስደት ሄዱ ግን በዙ። በከተማው ሰው ሲታይ ውርሮ ሲል እስራኤላውያን ቁጥራቸው በዛ እያለ ሄደ። ፈርዖን እነዚህ እስራኤላውያን የሰው ሀገር ሰዎች ናቸው እየበዙ ሄዱ። ከዜጎቹ ስደተኞቹ ከበዙ ደግሞ የግብፅ ሉዓላዊነት አያሳስባቸውም። ምናልባትም ባዕድ ሀገራችን ቢወራ ባንዳ ሆኖ ያገለግሉ ይችላሉ አለና ዜጎቹ ባንዳ ሆኖ ለባዕድ እንዳይሰልሉ ነው የፈራቸው ወይስ ስደተኞቹ እስራኤልን ነው? እስራኤላውያን ነው አይደል? ምን ነው ትምህርቱ እንትላል ግልጽ አይደለም። መጀመሪያ የተቀበላቸው ፈርዖን ሞተ፣ ሌላ ፈርዖን ተተካ። የተተካው ፈርዖን ደግሞ እንደ መጀመሪያው ፈርዖን በጥሩ ዓይን አላያቸውም እያልኳችሁ ነው። በክፉ ዓይን ያያቸው ደግሞ ግብፅን ጠላት እንኳን ቢነሳባት ባንዳ ሆነው መውጫ መግቢያ እያሳዩ እንዳያስወርሩብን የሰው ሀገር ሉዓላዊነት አያሳስባቸውም። ሀገራቸው ስላልሆነች ብትደፈር ብትናቅ ብትዋረድ የግብፅ ጉዳይ እንጀራ ይውጣት እንጂ አያሳስባቸውም ብሎ ፈራ። ዛሬ እንጀራ ብቻ ከኢትዮጵያ መብላት የሚፈልግ ብዙ ሰው አለ። ሆዱ ተጎደለበት የሀገሩ ጉዳይ የሚያሳስበው ከተሾመ ከተሸለመ ሀገር ማለት ምንም ያልሆነበት ሆዱ ውስጥ ጠቅልሎ ሀገሪቱን ማቅ የሚፈልግ ብዙ ሰው አለ። ይቺ ቅድስት ምድር አረ እግዚአብሔር ያስተካክለን፣ እግዚአብሔር ያስተካክለን። መስተካከል አትፈልጉም? አትፈልጉም ወይ? ሀገራችን የምትስተካከለው እኛ ስንስተካከል ነው። እግዚአብሔር ያስተካክለን በቸርነቱ። አሁን ሰው የለም ሉዓላዊነት የሚደፍር እንኳን ወታደሩ አይዘምቱም፣ ገንዘብ አያዋጡም። ግብፅ ለእነሱ ጊዜያዊ መቆያ እንጂ እንደ ሀገር ስለማይቆጥሯት የእነዚህ ሰዎች ቁጥሩ መጨመር አደጋ ነው ለግብፅ አለ የፈርዖን። ከዚህ በኋላ ምንድን ነው መፍትሄው ብሎ ከካቢኔዎቹ ጋር ሲመክር ምናልባት ጥርግ አድርጎ ማስወጣት ሊከብድ ይችላል። ባርነት ስናጸናባቸው ተስፋ የቆረጠው በባህር ገብቶ ይሞታል። የበረተው ወደ ሀገሩ ለመመለስ መንገድ ይጀምራል። በዚህ መንገድ እስራኤላውያን ይጠፋሉ፣ ግብፃውያን ይሰለጥናሉ። መፍትሄው ምንድን ነው? ባርነት ማጽናት፣ አገዛዝ ማጽናት፣ ማሰቃየት
ያሳዝን። ያማሩ የተወደዱ ሸንተረሮች ተራሮች አሉባትን እስራኤልን በተፈጥሮ ያጌጠችው እስራኤልን ትተው በግብፅ በረሃ እንዲቃጠሉ ተመኙላቸው። ይሄ መመሪያ ለባለስልጣናቱ በሙሉ ተላለፈው። እስራኤላውያንን በመስሪያ ላይ ስታገኙ ግፍ ፈጽሙባቸው። ግብፃውያን 8 ሰዓት በቀን የሚሰሩ ከሆነ እስራኤላውያን 24 ሰዓት ይስሩ። ብዙ ሰዓት ስለሰሩ ደሞዝ እንዳጨምሩ ናቸው። ጉልበታቸውን በዝብዙ የሚለዋቸው